የህወሓት ቀውስና የህፃናት አፈሳ በሰሜኑ የኢትዮጵያ ክፍል ያለው የፖለቲካና የጦርነት ውጥረት አሁንም ብዙ ጥያቄዎችን እያስነሳ ነው። በተለይም ከቅርብ ጊዜ ወዲህ የመጡ ያሉ ዘገባዎች ህወሓት በጦርነት አቅሙ ላይ እየደረሰበት ያለውን ከፍተኛ ቀውስና የሰብአዊ መብት ጥሰት በስፋት እየመጡ ይገኛሉ። ዛሬ የምንመለከተውም ህወሓት በወጣቶች ላይ እየፈጸመ ያለውን አፈሳ፣ የጦርነት መሳሪያ ብክነትና ስልታዊ ውድቀቱን ነው። በአሁኑ ሰዓት ህወሓት ከነበረበት የሰው ኃይል እጥረት ለመውጣት ትምህርት ቤቶችን በማጥቃትና ታዳጊ ህጻናትን በግድ እየመለመለ መሆኑ ተረጋግጧል። እነዚህን ታዳጊዎች ለጦርነት ከማሰለፍ ባለፈም በአንዳንድ ድንበር አካባቢዎች ለሱዳን ጦር እንደሚሸጣቸውም እየተሰማ ነው። ታዳጊ ህጻናት ለፖለቲካ ዓላማ ሲባል ለገንዘብ ተቀይሮ ለሌላ ወገን ሲሰጡ ማየት የሰብአዊ መብት ጥሰቱ ምን ያህል የከፋ መሆኑን ያሳያል። በሌላ በኩል ህወሓት ከህዝቡ በግድ በሰበሰበው ገንዘብ የገዛቸው ድሮንና ጸረ ድሮኖች የጦር ሜዳውን ቀያሪ ይሆናሉ ተብሎ ታቅዶ ነበር። ነገር ግን እነዚህን የላቀ ቴክኖሎጂ የታጠቁ መሳሪያዎች የሚመራው የሰው ኃይል አጠቃቀሙን ባለማወቁ ወይም ስልጠና ባለማግኘቱ አሳዛኝ ውጤት እየተመዘገበ ነው። በርካታ ድሮኖች ሳይተኮሱ በራሳቸው ላይ እየፈነዱ መውደማቸው የህዝቡ ገንዘብ በከንቱ እየባከነ ይገኛል። ህወሓት ተስፋ የጣለበት ሻዕቢያም ለራሱ በስጋት ላይ በመሆኑ ለህወሓት አጋዥ መሆን ቀርቶ የራሱም ህልውና ለማስጠበቅ እየታገለ ነው። ይህ ተስፋ ብስነት ህወሓትን ከፖለቲካ መድረኩ ላይ ሙሉ በሙሉ እንዲገለል አድርጎታል። ራሱ የፈጠረው የጦርነት ማሽንም አሁን ላይ ራሱ ላይ እየተመለሰ ይገኛል። ቪዲዮውን ስለተከታተላችሁ እናመሰግናለን። በቀጣይ እስከምንገናኝ ቸር ቆዩ።